ሰላማችሁ ይብዛ። እንዴት አደራችሁ? አረፈዳችሁ? አለን አልሐምዱሊላህ። እንዴት ነህ? ደህና ነህ? መልካም ወንድማችን ብሎም አንተ እንደምትከተሉት አስተምሮ ኢየሱስ ክርስቶስ ሰው ነው ብሏል እና ሰው ነው የምትከተሉት ወይም ሰው ነው የምታምኑት የሚል አረዳድና አመለካከት ያለው ሀሳብ ሲያቀርብ ሰምቻለሁ። አንተም ይህንኑ ትከተላለህ? መጽሐፍ ቅዱስ ይናገራል። ድምፅ በጣም ይርቃል። እሺ አዎ ክርስቲያኖች ይሰማኛል። አንዴ አብርሽ አንዴ ይሰማኛል። እኔ ያለሁኝ እሺ ችግር የለም ጨርሱሽ። እሺ ንስራ ወንድ ልጅ ነው የምታመልኩት፣ ሰው ነው ኢየሱስ ክርስቶስ ቃል በቃል መጽሐፍ ቅዱስ ላይ ተጽፏል። ኦኬ መልካም። ሰው ላላችሁት ፍጹም ሰው ፍጹም አምላክ አይልም? የለም እንደሱ የሚል የለም መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ እንደሱ የሚል የለም። የት ላይ ነው ያነበብከው? እንደሱ የሚል የለም። አለ የሚል ሰው ነው ማስረጃ የሚያመጣው። እኔ ሰው ነው አልኩኝ፣ ለምሳሌ ማስረጃ እሰጥሃለሁ። ለዚህ እስኪ እኔን የተቀበለ የላከኝን ይቀበላል፣ እናንተን የተቀበለ እኔን ይቀበላል። ሐዋርያቶችንም አምልካቸዋል። በጣም አይደለም። ሁሎች እንግዲህ ሂዱ ዓለምንም በስሜ አስተማራችሁ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አርጓቸው እንጂ አምላኮች አርጓቸው አላለም። ደቀ መዛሙርቴ አርጓቸው ማለት ምን ማለት ነው? እሱንስ ራሱን ኢየሱስ ክርስቶስ ምን አድርጉኝ አለ? አምልኩኝ አለ። ደቀ መዛሙርቴ አርጓቸው ማለት ምን ማለት ነው? ችግር የለውም። ስለ ህዝቡ ሳይሆን እያወራን ያለ ነው። አሁን እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን ይቀበላል ብሏል ኢየሱስ ክርስቶስ። ይህ ከዚህ ሀገር በጣም ጥሩ። ቆይ አንዴ፣ ኢየሱስ ክርስቶስ እኔን አምልኩኝ ብሏል? ኢየሱስ ክርስቶስ እኔን አምልኩኝ ብሏል ወይ? ቃሌን ጠብቁ፣ ብትወዱስ ቃሌን ጠብቁ፣ ቃሌን ፈጽሙ ማለት ምን ማለት ነው? እኔን አምልኩኝ ብሏል ወይ? ቃሌን ጠብቁ ትእዛዜንም አክብሩ ማለት ምን ማለት ነው እኮ? እሱ ትእዛዝ ምንድን ነው? በሰማይ ያለው እስኪ አንተ ማለት ነው ቁርአን ውስጥ ወይም ደግሞ ነብዩ አለይሂ ወሰለም ከጻፉት ቁርአን ውስጥ አላህ አምላክ ለመሆኑ እና አምላክ ለኔ ተገዙ ያለበት ምዕራፍ ጠቅሳ አሳይ። አሳያለሁ። እንግዲህ አላህ አይናገርም፣ አይወልድም፣ አይወለድም አይደለ? ይናገራል። ላሳይህ ነው። አሁን የተናገረበትን አሳይህ ብለኸኛል። ላሳይህ ነው። አብሽር በማን አማካኝነት ተናገራቸው ለነብዩ መሐመድ? ወደሱ እንመጣለን። በማን አማካኝነት? ምስር ቆይ አንዴ ማስረጃ ጠይቀሃል። ከወጣልህ በኋላ ጥያቄ አትቀይር፣ ችግር የለውም። ቀጣዩን ትጠይቃለህ። እሺ ያው እና እዚህ ጋር እኔ አላህ ነኝ ከኔ በስተቀር ሌላ ማንም አምላክ የለም እኔን ተገዛኝ እያለ ቃል በቃል አላህ ይናገራል። ኦኬ ይሄንን ተውፊቅ ወይም ይሄንን ቃል አላህ ለነብዩ መሐመድ ሲናገር በማን አንደበት በማን ማስረጃነት ተናገረ? በመሃል ቤት ይሄንን ቃል አስረጅ ሰው ያስፈልጋል። እሺ ከእርሳቸው በፊት ለነበሩ ነቢያት በመልአኩ ገብርኤል ሲያናግራቸው እንደነበረ ነቢያቶችን አላህም ነቢዩ ሰለላሁ ዐለይሂ ወሰለምን በመልአኩ ገብርኤል አናገራቸው። በቀጥታም ያናገረባቸውን ቦታ ልሰጥህ እችላለሁ። ስለዚህ ነቢዩ መሐመድ በአላህ መልእክተኛው አማካኝነት ስለ አላህ መልእክት አድርሷል እያልከኝ ነው? ወደ ዘከርያስ የመጣው ማን ነው? ከአምላክ ዘንድ ነው። አምላክ በጣም ጥሩ በጣም ጥሩ። ስለነዚህ ሁሉ ጥያቄዎች አስረጅነት ወይም ደግሞ ግልጽ መነሻ ሊሆን የሚችለው መጽሐፍ ቅዱስ ነው፣ ቁርአን ነው። ምንድን ነው ጥያቄ? ሰው አይ ልመጣልህ ነው። እሺ አላህ አምልኩኝ እንዳለ አሳየሁ። ኢየሱስ አምልኩኝ ያለ የቱ ጋር ነው? ያላ ቀጥል። በጣም ጥሩ። ኢየሱስ አምላክ ነኝ ያለ በአንድ በተዘዋዋሪ መልኩ ብዙ ቦታ ላይ አንተ በግልጽ ቃል በቃል ጥሬ ቃሉን ካልፈለግ በስተቀር ያለውን እያስረዳው ነው። የቱ ጋር ያስረዳው? ፍጹም ሰው ፍጹም አምላክ ስለመሆኑ ቁርአን ላይ ሞት እንዳላዘው ይናገራል አይደለ? ቆይ ቁርአን ላይ ፈታ ጥያቄ ካለህ በቁርአን ላይ አብሽር ትጠይቃለህ።
አንተ ለኢየሱስ አምልኩኝ ያለ የቱ ጋር ነው የተባልከው? ኢየሱስ ክርስቶስ እንደ ቁርአን የአምላክ አላህ ይሰግድ ነበር፣ ይጸልይ ነበር፣ ሁሉን ያደርጋል። እንደ መጽሐፍ ቅዱስም ለአምላኩ ይጸልያል፣ ይሰግዳል፣ ይለምናል፣ ያለቅሳል። በግንባሩ ተደፍቶ ይለምን ነበር አምላኩን፣ በጉልበቱ ተንበርክኮ ይጸልይ ነበር እያለቀሰ እየጮኸ። ላሳይህ መጽሐፍ ላይ ምን መጽሐፍ ላይ ልታሳየኝ አትችልም። ምክንያቱም የቁርአን አስገኝ መጽሐፍ ቅዱስ ስለሆነ እሱን ቆይ ይህን ዘመናት ሲሰብኳቸው ነበር ሲሰክሷቸው ነበር። ቆይ አንድ አሁን ላሳይህ ነው። ኢየሱስ ክርስቶስ አምላክ ብለህ የምታስበው ይጸልይ ነበር ወደ አምላኩ። ላሳይህ። ወደ አምላኩ የጸለየ ምን ብሎ ነው የጸለየ? ይጸልይ ነበር። እሱን እንጨርስ መጀመሪያ። ምን ብሎ ነው? እኔ ግን እንደናንተ አብን የምለምን አይምሰላችሁ ማለት ምን ማለት ነው? እለምናለሁ ያለበትን ላሳይህ። የሰው ልጅ በምድረ በዳ ላሳይህ ነው። ቆይ እየነገርኩ ነው። እኔ ግን ከዚህም በኋላ ስለናንተ አብን የምለምን አይምሰላችሁ ይላል። እለምናለሁ ብሏል። ላሳይህ። ኖ ያንንማ ኖ ሊለምን የመጣ ምን ሊያረግ ነው? ከራሱ ጋር ሊያስታርቀን ነው። ምን አይምሰላችሁ ብሏል አይደለ? እለምናለሁ ነው ያለው። ላሳይህ። እሱን እኮ እየነገርኩ ነው። አሁን ቆይ ነው ይለኛል። አብረሽ አንሳ ማስረጃ እንስጥህ። እምቢ። እንደዛ ትልቅ ሰው ነው አይደለ? እንደ በማስረጃ ቋንቋ አውራ። አብረሽ ቤተን አንሳ። ኢየሱስ ክርስቶስ ይለምናል። እኔ ላሳያችሁ። ይለምናል። እንደሚለምንም የዘመኑ ሰዎች ያውቁ ነበር። ይለምናል በደንብ አድርጎ። እለምናለሁ ብሎ ቃል በቃል ተናግሯል። ላሳያችሁ። ማንን ነው የለመነ? አምላኩን። አምላኩን ምን ብሎ ለመነ? አምላኩን ይለምነው ነበር። ምን ብሎ? አብን ይለምነው ነበር። ኑ ተመልከቱ። አንዱ ስላሴ ሌላኛው ስላሴ ይለምነው። ምን ብሎ ይለምን ነበር እኮ ነው የሚለው። ሚተናንስ ያው ተመልከቱ። ኢየሱስ ክርስቶስ ምን አለ? ብትወዱኝ ትእዛዜን ጠብቁ። እኔም ምን አለ ቀጥሎ? አበባትችን ወደ ታች ውረድ። ቆይ አንዴ አንብበው። ይሄን ችግር የለ አንብበው። ምን ይላል? አንብበው። ድምፅህን ከፍ አድርገው። ገባኝ። አይቼዋለሁ። ችግር የለው። እሺ ወደ ታች ውረዳ። እርሱም በዓለም የሚያየውን የሚያውቀውን ስለ እርሱ ሊቀበለው የማይችለውን ይላል። ጦጣ ተመልከቱ። የራሳቸው የገዛ መጽሐፋቸውን ያፍሩ። ያውና ማስረጃ አብን አለምንም በደንብ አድርጎ ይለምነዋል። አንዱ ስላሴ ሌላኛውን ስላሴ ይለምናል። በመለኮት እኩል ናቸው ይሏቸዋል። ሁሉም ቻይ ናቸው ሁሉን ለማድረግ ይሏቸዋል። አይችልም። ኢየሱስ ክርስቶስ ለምኖ ነው ያው አብን እለምናለሁ እያለ ክርስቲያኖች ይቃወሙታል። አይ ሳይለምን ራሱ ነው የሚያደርገው። እንደዛ ብሎ ሂሳብ የለም። ያ ኢየሱስ ክርስቶስ ምን አለ? ብትወዱ ትእዛዜን ጠብቁ እኔም አብን እለምናለሁ። አላህ አንዱ ሌላውን እየለመነ እንደሚለምን ያውቁ ነበር። መግደላዊት ማርያም እግዚአብሔርን ብትለምነው እንደሚሰማ አውቅ ነበር ትለዋለች። ለምኖ ነው የሚያስደርገው ኢየሱስ ክርስቶስ። እርሱም ቃል በቃል መግደላዊት ማርያም እንዴት አብን ብትለምን እንደሚሰማ አውቅ ነበር ትላለች? እስኪ አሳየኝ። አብሽር አሳያለሁ። አብሽር ያው መግደላዊት ማርያም ምን አለችው? ኢየሱስ ክርስቶስ ይቅርታ ማርታ ያውና ማርታም ኢየሱስን ጌታ ሆይ አንተ በዚህ ኖረህ ቢሆን ወንድሜ ባልሞተ ነበር። እንዴት? ለምን? አቁሞ እዚህ ጋር ጤነኛ አይደለም እንዴ? ተረጋጋ። ያመጣሁበት ቦታ እዚህ ጋር ትጨርሳለህ። ቤታቸዋል ምን አለች? አሁንም እግዚአብሔርን የምትለምነውን ሁሉ እግዚአብሔር እንደሚሰጥ አውቃለሁ አለችው። ያው ለምኖ ነው የሚያስደርገው። አቆመው እንጂ ይኸውልህ ማርታም ኢየሱስን ጌታ ሆይ አንተ በዚህ ብትኖር ኖረ ቢሆን ወንድሜ ባልሞተ ነበር። በቃ አለቀ። 4 ነጥብ ዝጋው። አላለቀም። 4 ነጥብ የለውም። እዚህ ነው 4 ነጥቡ። ጤነኛ አይደለም እንዴ? ገባኝ። ቆይ ከዚህ ጋር ዝጋው አልኩ። ጨርሰው እንጂ አሁንም ጤነኛ አይደለም እንዴ? እየቀጠልኩልህ እኮ ነው። አሁንም ከእግዚአብሔር የምትለምነውን ሁሉ አይዋ እግዚአብሔር እንዲሰጥ ነው አውቃለሁ አለችው። ስለዚህ ለምኖ ማለት ነው። ኢየሱስ ክርስቶስ ይሄን አለ ማለት ከአብ ወይም ከላከው አባቱ የሚለምነው ወይም የማስታረቅ የምልጃ የመፈወስ የፈውስ ጥበብ ይሰጠዋል። መብራሪያ ነው። ቃል በቃል እያየህ አይደል?
በደንብ አድርጎ ለምኖ ነው የሚያስደርገው። ህዝቡ የሚያውቁ ነበር ለምኖ እንደሚያስደርግ። ይኸውልህ አይደለም ይሄ እኮ እንትን ዲያሎግ አናርገው። ዲያሎግ ምናምን አቦ ራስህን አትቀብ። ምንም ብታውቀው ነገር የለም እያልክ ሁሉንም እያመጣሁልህ ነው። የት ነው መግደላዊት ማርያም እለምናለሁ ያለው ምናምን? ያውና እንደሚለምን አሳየው። ለምኖ ነው የሚያስደርገው። አሁን ቃል በቃል እኮ እየወረድኩ